ሰላም ሰጥተው ነውና ማየት አለብን። ከዚህ በኋላ ቆይ ሰላም ጋር ባትሄጂስ እኔ እጄ እጠይቃታለሁ። ከዛ በኋላ እሷ የነገረችኝን ስለ ልጇ አባት እኔ መጥቼ እነግርሻለሁ። ይሻል አንተ አይደለ እንዴ በቃ የበከለችውን ስሜን ማጥራት አለብኝ ማወቅ አለብኝ ምናምን እያልክ ስትበጠብጥ የነበር አሁን ቆይ ምን ተገኝቶ ነው? እሺ ማርቲ በቃ ይቅርብን። እኔ በበኩሌ ቢቀርብኝ ነው የሚሻል። አንቺ ቢቀርብሽ ግን ሁለታችንም ይቀርብ። ቆይ አንተ ምንም የማይገባኝ ነው እንደሚመስለው ምንድነው የተናገረችው ነገር ለማን ለኔ ላንቺ የምን አደራ? እኔ እንጃ ሰላም ለዳጣ አደራ ስጥልኝ ብላኝ ነው የሰጠችኝ አለ ናታን። እሱ ካስቀመጠበት ቦታ አጅሪታ ቢጌል ደግሞ እንደምንም ፍልፍላ ይዛው መጣች። እና የሹ ማርቲ አረደረ ላይ ወጣ። ምንም ችግር የለውም አባይ። ሰላም እኔ በህይወት ከሌለው ብቻ ነው ስጣት ያለች። ወይዘሮ ማርታ እኔ ምንም ማላቅ ደንቆሮ ነው እንደምመስልህ እያንዳንዱ ነገር እኮ አውቃለሁ ይገባኛል ምን አስበህ ነው በማለት አቶ ደረጀን አስጠነቀቀችው። አቶ ደረጀ እንግዲህ ወይዘሮ ማርታ ምንም እንደማታውቅ አድርጎ ብዙ ነገሮችን በራሱ ነገር ለመፍታት ወይም ደግሞ የሰራቸውን ስህተቶች መልሶስ በስህተት ለማረም እየለፋ የሚገኘው ደረጀ ዛሬ ግን ወይዘሮ ማርታ ከምትችለው በላይ ሲሆንባት ይሄን ያክል ግን ስታስበኝ ምን አድርገህ ነው የምታስበኝ በማለት የማስጠንቀቂያ ቃል ጭምር አድርጋ ነግረዋለች። ደረጀም እንግዲህ ምንድነው የምታውቂው ምን ማለት ከየት እንዴት እያለ በመደናገር አማርኛ ውስጥ መልሶላታል። ወይዘሮ ማርታ አይ ምንም እንዴ እኔ እያንዳንዱ ነገር ማላቅ ነው እንደምመስልህ ምን ማለት ነው እንዴ ለምንድን ነው ይሄን ያክል ምን ለመሆን ነው እስከ መቼ ነው በማለት አስደንግጠዋለች። እንግዲህ ደረጀ በሚገርም ሁኔታ ያው በርግጥ የሱም የሁለተኛው ስህተቱ የሱ ባይሆንም እንግዲህ ይሄን ነገር ሆነ ብላ ያደረገችው ሰላም ብትሆንም ግን ደግሞ ደረጀን እንግዲህ ወዲ ታላቅ እንትን ውስጥ አስገብቶታል። አቶ ደረጀ በጣም ነው የደነገጠው። ምንኛው ሰላም የልጅ አባት የተረገዘ የልጅ አባት አንተና ስትለው በጣም ትልቅ ድንጋጤና ሽብር ውስጥ ነበር የገባው። በዛን ሰዓት እንግዲህ ወይዘሮ ማርታ ብዙ ነገሮችን አይታ እንዳላየች ሰምታ እንዳልሰማች ሁኔታዎችን ብዙ ነገሮች አድርጋለች። ከመጀመሪያ ጀምራ ወይዘሮ ማርታ ይሄን ያክል የተካበደ የሰላም የልጅ አባት አላሳሰባትም ነበር። እንግዲህ ከሷ በላይ በጣም አጥብቆ የያዘው ደረጀ ነበር። ደረጀም እንግዲህ ሰላምን ካልተናገርሽ እያለ እንደውም በቁጣ ጭምር ሲናገራት ነበር። በዛ መካከል እንግዲህ ማርታ ተውባክ እያለች ጋባዥ ሆና ነበር የቀጠለችው። ምክንያቱም እቺ ሴት እርጉዝ ነች። የእርግዝና ስሜት እርጉዝ ሴት ደግሞ ሆን ብሎ ይከፋዋል። ስለዚህ ተውባ ማለት የምትችለውን ነገር ለማድረግ እየሞከረች ነበር ማለት ነው። ቤተሰቦቻችን ያው በመጨረሻም እንግዲህ ያው የሆነው ነገር እንግዲህ እሱ እንዴት ከቴም ጭራሽ ጎረቤት ሄዶ እንግዲህ ነከድሩ ጋር እንግዲህ ጋሽተሪ እናንተም ሰፈር ሁለት ተፈቀደ እንዲ እያለ እንግዲህ ባሽሙር ሲነካው ነበርና ያንን እንደዛ አይነት መሰል ቃላቶችን ከሰማ በኋላ ተደረጀ በጣም ነው የተናደደው። በጣም ምክንያቱም እንዴት ይሄን ያክል ድረስ ስም ተሰጥቶኛል ወይ ለካ ሰራተኛውን አስረግዙ እየተባልኩ ነው ወይ በማለት በጣም ነበር የተናደደው። ከዛም እንግዲህ ወይዘሮ ማርታ አይደሬ ተዋት ከፈለገች የራሷ ጉዳይ በማለት ነበር የነገረችው። ግን አቶ ደረጀ እንዴ ስሜን ሳላጠራማ በፍጹም አልተዋትም። በምንም አይነት ሁኔታ ቢሆን የልጇን አባት ትናገራለች። አለበለዚያ ግን እዚህ ቤት እኔና እሷ አንቀጥልም በማለት ነበር እንግዲህ አስጠንቅቆ የተናገረው። ሰላምም እንግዲህ ለመናገር ፈርታ ነገሮችን ለማለፍ በብዙ ነገር ብትሞክርም ግን የመውለጃዋ ሰዓቶች ሲቀርቡ ግዴታ የልጇን አባት መናገር ግዴታ እንደሆነ ነው የተሰማት። ምክንያቱም ነገ ጧት እኔ አንድ ነገር በሆን ልጅስ የሚለው ነገር ስላሳሰባት በመኖር ላይ ሞት አለ። ስለዚህ ያን ነገር እንትን ለማለት ግዴታ እንትን ማለት አለብን በማለት ነበር እንግዲህ አቶ ደረጀ የተናገረው። እሷም እንግዲህ ሰላም ነገሮችን ግዴታ መናገር እንዳለባት ነው የተሰማት። ያው በመጨረሻም አድርገዋለች። ቤተሰቦቻችን ቀጥታ ሄዳ ለደረጀ እንግዲህ ነግረዋለች። ደረጀም እንግዲህ ይሄን ነገር ስትነግረው ሲጀመር መጀመሪያ ለብቻ ነው እናንተ መነግር ስትለው ማለት ለምን እንዴት ከብድ አንጻር ብሎ ነበር የቀወጠው። ግን በመጨረሻ አዳመጣት ማለት ነው። እሷም ነገረችው። እንግዲህ ስትነግረው በጣም የማይታመን ነገር ነው የሆነበት። ምክንያቱም
የልጄ አባት አንተ ነህ፣ የዳጣ ወንድም ያንተ ልጅ ነው ብላ ነበር የነገረችውና በጣም ነው የደነገጠው። በእርግጥም ያስደነግጣል ማለት አንድ ሰው ምንም ያላሰባችሁትን ነገር እንደዚህ ይሄ ሲባል በጣም ከባድ ነው። ለዛውም ልጅን ያክል ነገር ያረገዝኩት ልጅ አንተ ነው ሲባል አንድ ሰው ምን አይነት ስሜት ሊሰማ ይችላል? በጣም ከባድ ነው። እንግዲህ ያንን ስሜት ደረጀ ብቻውን ሆኖ ሲያለቅስም በቃ አለ አይደለም እንግዲህ መሬት ለመሬት ሳይቀር እንዴት እንደተንፈራፈረ አይታችሁታል። እንግዲህ በመጨረሻም ወይዘሮ ማርታ እንግዲህ የሆነውን ነገር በቃ በሰምቶ ባልሰማ አይቶ ባላየ ከሱ እንዲመጣ ብዙ ነገሮችን ሞከረች። ግን እሱ ሊነግራት በፍጹም ፈቃደኛ አይደለም። በራሱና በራሱ መንገድ ነው እንግዲህ ለመፍታት እየሞከረ ያለው ደረጀ። በዚያም መካከል እንግዲህ ሰላም በቃ መውለጃ ሲደርስ ሆስፒታል ስገባ እነግራችኋለሁኝ ብላ ነበር የተናገረችውና ከሄደች በኋላ ደግሞ እንግዲህ የተፈጠሩ ነገሮች አንዳንድ ነገሮች እያየን ነው። አንደኛው እንግዲህ የሰላም ለናታን አስቀምጣ ሄደችው ደብዳቤ ጉዳይ ያው ቤቱ ላይ ተራሱት እንዳያችሁት። ምክንያቱም አብጌል ያን ነገር ስትሰጠው ለናታን ስላየች ናታን ደግሞ አሳየኝ ብትለው እምቢ ስላላት በመጨረሻም እንግዲህ ያንን ወረቀት ለናታን ለዳጣ ሊያሳይ በነበረበት ሰዓት ላይ አብጌል መታባቸው። ከዛም ወስዶታል። እንግዲህ አብጌል ደረጀ ያው እንደዚህ አይነት ሚስጥሮችን አፈንፍና ነውና በመጨረሻ እንግዲህ ወረቀቱ በሷ እጅ ገብቷል። ወረቀቱንም እንግዲህ አንጪ ሲጫጫው ወይዘሮ ማርታ መታ ነበረ። ከመጣችን በኋላ እንግዲህ ቀጥታ ወደ እሷ ነበረች ወሰደችው። ምንድነው ብላ ስጠይቅ እንግዲህ ደብዳቤው የኔ ነው ብሎ ናታን እንግዲህ እንትን ብሏታል። ይሰጥም የተባለው ለዳጣ ነው የሚል ነገር ነበረ። እሷም እንግዲህ አይ ወረቀቱን እኔ ራሴ አየዋለሁ በማለት ወደ ክላሷ ነበር ሄደችው። ከዛም አቶ ደረጀ መጣ ማለት ነው። እንግዲህ ደረጀም ሲመጣ የሆነው ነገር ምንድነው ያው ደብዳቤውን እንደዚህ የሆነ ነገር እንትን ብሎ ሰላም ናት አለ ያስቀመጠችውና ብናየው ብለን ምናምን ስትለው ማለት እንዴት ሲላት እንደዚህ ነው ለናታን ባዳራ የሰጠችው ደብዳቤ ነው ምናምን ተብሎ እንትን ሲባል እንግዲህ ደረጀ በጣም የደነገጠው። ምክንያቱም ያው ሁኔታውን ስለሚያውቅ የቡዲትን ስራ ቡዲት ታውቀዋለች ነውና ነገሩ በጣም የደነገጠው። ለምን ታዲያ ለምን ያሹ ለምን ለማንበብ ለምን አሰብሽ? በቃ ይሄ ወረቀት መልሽ ብሎ እንግዲህ ከጇ ላይ ተቀብሎ ወዲያው ነው ለናታን የሰጠው። ያው ናታንንም እንግዲህ ድጋሚ ለዳጣ ከመስጠት በፊት ለኔ ማሳየትን እንዳትረሳ ብሎታል። ሌላው እንግዲህ ወይዘሮ ማርታ ያው ደረጀን አስጠንቅቀዋለች። ዳጣና ናታን ደግሞ አሪፍ የፍቅር ሪሌሽን ውስጥ ነው ያሉት። አብጌልም ተንኮሏን በመቆፈርና ነገሮችን መፈልፈል ላይ እንደቀጠለች ናት። ያው ሰላምም እንግዲህ ለመውለድ ሄዳለች። ያው እንግዲህ በሰላም ወልዳ እንደምትመለስ በቅርብ ተስፋ እናደርጋለን። ደረጀ ለምን በቃ ድጋሚ ስለሷ ልጅ አባት አትጠይቂ፣ በቃ ይቅርብን እኔ እንደውም ሲጀምር ካሁን በኋላ በቃ ይበቃኝ እያለ ነበር እንግዲህ እና ቤተሰቦቻችን ዛሬ ቪዲዮ ይመስል በቀጣይ እንገናኝ። ሰላም ቆዩ።